Salam and welcome back to Bereka Buna. Today, we're lucky to have my Amharic teacher Salamawit Geleta back with us for another Amharic story. As I mentioned last week, and I'll re-emphasize today, having consistent language support is crucial, especially with a challenging language like Amharic. I would encourage you to visit our website at berekabuna.org to complete an interest form so we can pair you with one of our excellent Amharic teachers. Like last week, we'll listen to Salam's narration and you can follow along with the list of vocabulary and the story illustrations found in the transcript. This week's story is called Bird's New Hat by Mercer Mayer, narrated by Salamawit Geleta. የወፉ አዲስ ባርኔጣ ሽፋኑ ላይ አንድ ትልቅ ጥቁር ወፍ አለ። ወፉ ሁለት ትልልቅ አይኖች አለው እና አንድ ትልቅ ማንቁር አለው። ወፉ ሁለት ክንፎች አለው፣ ሁለት እግሮች አለው። ወፉ አንድ ባርኔጣ እያየ ነው። ከዚያ በገጽ አንድ ላይ ወፉ ባርኔጣውን አነሳና ማድረግ እየሞከረ ነው። ግን ባርኔጣው ትንሽ ነው፣ ግን እሱ እየታገለ ነው። ከዚያ በኋላ ባርኔጣውን አደረገና የሆነ ቦታ መሄድ ፈለገ። በጣም ተደሰተ እና እየተራመደ መሄድ ጀመረ እና ሁለተኛው ስዕል ላይ ሲሄድ አንድ ነጭ ረዥም ወፍ መጣች። ወፏ እሱን አየችው እና እንዴ አንተ ይሄ ባርኔጣ የማን ነው አለችው። ከዛ እሱ የኔ ነው አላት እና እሷ አይመስለኝም፣ ይሄ ባርኔጣ ለኔ በጣም ጥሩ ነው አለች። ወፉ አይ የኔ ነው አላት። ከዛ የሚቀጥለው ስዕል ላይ ወፏ ወደ ወፉ እያመለከተች ሳቀችበት። ይሄ ባርኔጣ ላንተ አያምርም፣ ላንተ ጥሩ አይደለም አለችው እና እሱ ለምን ለኔ አስፈላጊ ነው አላት እና እሷ በጣም ሳቀች። ተቀመጠችና በጣም ሳቀችበት። መሬት ላይ ተቀምጣ ሳቀችበት። ወፉ በጣም ተናደደ። ከዛ ወፉ የሚቀጥለው ስዕል ላይ ባርኔጣውን ጣለና ሄደ። ወፏ መሬት ላይ ተቀመጠችና የሷን ዙሪያ አየች። ከዛ እሷ አለች አሁን ይሄ ባርኔጣ የኔ ይሆናል ብላ አሰበች። ከዛ እንደገና ሌላው ስዕል ላይ እሷ ሁሉንም ቦታ አየች፣ ዙሪያዋን አየች። ወፉ ሄደ። ባርኔጣውን ለመውሰድ በጣም ፈለገች። ወፉ ተናደደና ሄደ። እሱ ሲሄድ ወፏ የሚቀጥለው ስዕል ላይ ባርኔጣውን አነሳች እና በማንቁሯ ያዘችና እየተራመደች ቦታ መፈለግ ጀመረች። አንድ ጥሩ ቅርንጫፍ እፈልጋለሁ፣ ከዛ የኔ ቤት ይሆናል አለች። የሷ እቅድ ቤት መስራት ነበር። ከዛ ስትሄድ አንድ ትንሽ ዛፍ አየች። ዛፉ ሁለት ቅርንጫፎች አለው። ከዛ ባርኔጣውን ቅርንጫፎቹ መሃል አስቀመጠች። ከዛ ባርኔጣው ላይ ተቀመጠች እና ተኛች። በጣም ተደሰተች። ወፏ አለች ይሄ በጣም ምቹ ቤት ነው አለች። ከዛ እሷ ስትተኛ ጥቁሩ ወፍ ተመለሰና መጣ። ሲመለስ የሱ ባርኔጣ የወፏ ቤት ሆነ እና ወፉ በጣም ተናደደ። አሁን ይሄንን ባርኔጣ መውሰድ አለብኝ አለ እና ወሰነ። ከዛ ለመውሰድ አሰበ። ከዚያ በኋላ የሚቀጥለው ስዕል ላይ ቀስ በቀስ እየጮኸ ወደ ወፏ ተራመደ። በጣም ተናደደ። ከዛ ወፏ ነቃች እና ወፉን አየችው እና እሷ አለች ምን ሆንክ
ሰላም ነህ አለችው። እሷ አይ ምንም ሰላም የለም፣ ትልቅ ችግር አለ እባክሽ አላት። አሁን ባርኔጣዬን ስጪ አላት። እሷ አይ ይሄ ባርኔጣ አይደለም፣ አሁን ይሄ የኔ ቤት ነው አለችው። በጣም እየተናደደ ወደ እሷ ሄደ። ከዛ የሚቀጥለው ስዕል ላይ ወፉ ባርኔጣውን ነጠቃት፣ ከስሯ ወሰደባት፣ ከሷ ወሰደባት። ከዛ ሲወስድባት ወፏ ወደ ላይ ዘለለች እና ጮኸች አለች። እሱ ያዘ እና እሷ የኔ ባርኔጣ ነው ያንቺ አይደለም፣ አንቺ ሌባ ነሽ አላት። እና እሷ እኔ ሌባ አይደለሁም፣ ይህ ባርኔጣ ለአንተ አያምርም አለችው። እና ወፉ በጣም ተናደደ። ከዛ ባርኔጣውን ወሰደና አደረገው እና ተቀመጠ። ግን ወፉ ሲቀመጥ ለሱ አልተመቸውም። ከዛ እሱ አለ ምንድን ነው የኔ ራስ ላይ ምን አለ ብሎ አሰበ እና ምን አለ በፊት ይሄ ባርኔጣ ጥሩ ነበር፣ ምን አለ አለ። ምክንያቱም ባርኔጣ ውስጥ የወፏ ጫጩት አለች፣ ግን እሱ አላየም። ከዛ ከትንሽ ጊዜ በኋላ በሌላ ስዕል ላይ ባርኔጣው ወደቀ። ባርኔጣው ሲወድቅ ወፉ እንደገና በጣም ተጨነቀ። ምክንያቱም ራሱ ላይ ማየት አይችልም። ስለዚህ ምንድነው የኔ ራስ ላይ የሆነ ነገር አለ እና ተንቀሳቀሰ አለ። ግን ወፏ የእሷን ጫጩት አየች እና ሳቀች። ውይ የኔ ልጅ እንኳን ደህና መጣሽ አለቻት። እና የእሷ ጫጩት ደግሞ እናቷን አየች። እናቷና ጫጩቷ በጣም ተደሰቱ። ግን ጥቁር ወፍ አልተደሰተም፣ እየተጨነቀ ነው። ምክንያቱም የሆነ ነገር አለ ብሎ አሰበ። ጫጩቷ ተደሰተች፣ እናቷ ተደሰተች፣ ጥቁር ወፍ አልተደሰተም። That's the end for today. We'll come back together next week for our season recap and practice exercises. You've learned a lot in this past season, and I hope you've managed to start applying bits and pieces. As always, to connect with us further and support the work that we're doing to make Amharic language resources accessible to all, please visit berekabuna.org. Thanks, and until next time, goodbye.